ሶስት ሰዎች ዱዓቸው በጭራሽ አይቀለበስም አይመለስም እንዱ ከጠየቁ ወዳው ይሆንላቸዋል አሉ አንደኛው ማን ነው ጾመኛ ነው አሉ እስከሚያፈጥር ድረስ ጾመኛ የሆናችሁ ወንድሞች በያላችሁበት ይችን ምክሬን የምታዳምጡ እንግዜ እጃችሁን ወደ አላህ ዘርግታችሁ حاجاتችሁን ለምኑ በሩ ክፍት ነው ረህመቱ ተዘርግቷል ዱዓው አይመለስም الصائم حتى يفطر ودعوة الوالد على ولده ወላጅ በልጁ ላይ የሚያረጋው ዱዓም አይመለስም እንግዲህ ልጅ ወላጁን ማስደሰት ነው የታዘዘው ያንንም ቢብሎ ግን የወላጁን ቆሽት የሚያሳርርና የሚያናድድ ልጅ ካለ ዱዓ ካደረገበት ዱዓው እንደ ጥይት ነው ይመታል ይጎዳል ተጠንቀቁ ልጆች የወላጆቻችሁን እርግማን ዱዓቸውን ለማግኘት መጠናከር እንጂ ከርግማናቸው አላህ ይጠብቀን አላህ ይጠብቃቸው ودعوة الوالد على ولده حاله ሶስተኛው ዱዓው የማይመለሰው ሰው የተበደለ ሰው ነው ودعوة المظلوم የተበደለ ሰው አማኝም ይሁን አላማኝም ይሁን فإنه ليس بينها وبين الله حجاب በሱ ዱዓና በአላህ መካከል አንዳችም ጉርዶሽ የለም ነው የሚለው ወዳው ነው የምትሳካው ስለዚህ አቅም ያለህ ሰው አቅም አለኝ ብለህ ከበታች ያለን ልጅህን ሚስትህን ጎረቤትህን ወይንም ደግሞ በአንተ ስር ያሉ ሰራተኞችን በስልጣንህ ስር ያሉ ህዝቦችን አትበድል የነኚህ ሰዎች እሪታ ወደ አላህ ከደረሰ